ኢህሳን ፋውንዴሽን ከራሳቸው አልፈው ሌሎችን ለመርዳት ህልም ባላቸው ውስን ወጣቶች የአላህን ተውፊቅ ፈላጊዎች ዛሬ ላይ ቆመው ነገ ላይ ጀነትን ናፋቂዎች በዛ አስፈሪው ቀን የታሉ ተብለው በረህማኑ አርሽ ስር በመጠለል ለዓለም ህዝብ እዝነት ሆነው በተላኩት ነቢያችን ሰለላሁ ዐለይሂ ወሰለም ጉርብትናን ለማግኘት ችግሮቻቸውን ደብቀው ህልማቸውን ሰንቀው ምስኪኖችን ለመርዳት በ2007 ስራን ጀመሩ። ኢክላስ ያለው ስራ እድሜ ያለውና ራሳቸውን ደብቀው 5 ዓመታትን ካስቆጠሩ በኋላ በ2012 ህጋዊ እውቅና በማግኘት ይህን መልካም ስራ ከራሳቸው አልፈው ለበርካታ ሙስሊሞች አባል ሆነው እንዲሳተፉ ወደ ኸይር ስራ በመጠራራት ከውስን ቤተሰቦች ጀምረው በአሁኑ ሰዓት በርካታ ቤተሰቦችን በቋሚነት ሙሉ አስቤዛቸውን በመቻል እየረዱ ይገኛሉ። አላህ እንደዚህ ያለው ነጃ ያውጣችሁ፣ ተዘራችሁ ተዙሪያችሁ እድማችሁ ረጅም ይሁን፣ ወኪል ያውጣላችሁ፣ አላህ ያጠብቃችሁ። የረጀብ ዛሬ ለእናንተ ምስክር ይሁንላችሁ። ደስታን የምንፈልገው በአላህ ውዴታ ውስጥ ነው። የአላህን ውዴታ የምናገኘው ደግሞ በኸይር ስራ ውስጥ ነው። ከኸይር ስራዎች ውስጥ ዋነኛው ሌሎችን መርዳት ሲሆን አቅመ ደካማ አዛውንቶች፣ የቲሞች እንዲሁም የየቲም አሳዳጊዎችን በመርዳት 11 ዓመታትን ያስቆጠረው ኢህሳን ፋውንዴሽን በርከት ካሉት ዘርፈ ብዙ የኸይር ስራዎቹ ውስጥ ጥቂቶቹ ወርሃዊ አስቤዛ፣ የጀናዛ ማጠቢያ፣ ሳምንታዊ የጁምዓ ፓኬጅ፣ ዓመታዊ የኡድህያ ፓኬጅ፣ ዓመታዊ የረመዳን ፓኬጅ እንዲሁም ዓመታዊ የአልባሳትና የትምህርት ቁሳቁስ ድጋፎች ናቸው። ለወገን ለመድረስ ተባብረን ተነሳ ሰላም አባሰኒ ጃማ ከንበረ ዱታ ተርበፋዳ ከና ከነከሎ ከነኒፍ ባይ ገመቹና ተደጋሜ ስላ አን ከን አርገቹ ዋዴ በሩምሳ ከን ማት ዱመት ያፋገሩ ገርጋር ሰይሳኒ ካርገዴ ባይ ጉዳ ገለቶ ለኛ ብላችሁ ሰው ፊት ቆማችሁ እኛን ላስደሰታችሁ አላህ በአዱኛም በአካራም ያስደስታችሁ፣ አላህ ያስደስታችሁ። እኔ ወላሂ ምን ይኑር በምን ልግባ፣ በሳት ልግባ፣ በመኪና ልግባ አላውቅም። እናንተ ብስሚላህ ከዚህ ጨለማ ይጠብቃችሁ ያ ረቢ። ደካማ ነኝ፣ ጡት የለኝ፣ አይን የለኝ፣ ያለኝ ከአላህ ጋር እናንተ ናችሁ። እናንተ ብስሚላህ አላህ ያቆይልኝ፣ አላህ ያቆይልኝ። የማይቀር ቀጠሮ ያሰናዳል ዛሬ የስንቁን ቋጠሮ። ነይ ስፖንሰር ተገኝቶልሻል ብዬ አንድ ሴትዮ ጠሯት። ስጠራት ፕሮቶኮላን ሳይት በጣም አንጀት ትበላለች እና በወር እንደዚህ እንዲገባልሽ ተሳክቶልሻል አልኳት። በጣም ስቅስቅ አለች። ስፖንሰር ነው ያገኘሽው ምን አስለቀሰሽ አልኳት። አይ ድሮ እኔ ራሴ ብዙ ሰዎችን ስፖንሰር አደርግ ነበር አለች። ለካስ እንዲህ ነበር እንደሚደሰቱት አለች። እኔን አላህ ገልብጦኝ እዚህ ቦታ መቀመጥ አሰልፌ የምሰጥ ሰው ነበርኩኝ አለች። በመጀመሪያ አልሐምዱሊላህ እናንተን የመሰለ እህት ወንድሞች ስላሉ አልሐምዱሊላህ። ያው እንደዚህ አልነበርኩም፣ ሁሉ ነገሬ ሙሉ ነበር አልሐምዱሊላህ ለኩል ያህል ወላኪን ደግሞ ልጄ ስላለችኝ እስከዛሬ በህይወት ስላለች አልሐምዱሊላህ እና ብዙ ፍትና አሳልፌያለሁ በልጄ ምክንያትና ያው ብዙ የሚፈትን ነገር አሳልፌያለሁ። ታማብኛለች። ከሷ ጋር ሳይቋረጥ ለ3 ወር ሆስፒታል የተኛሁበት ጊዜ አለ። የሚበላ ምጥጥ እስከማጣ ድረስ ተቸገርኩበት ጊዜ አለና
የልብ ኬዝ አለብኝ፣ ዲክስና ነርቭ አለብኝ። ከኋላ ኦፕራሽን ተደርጌ ላስቲክና ብረት ገብቶልኝ ነው እየተንቀሳቀስኩ ያለሁት። ያው ባለቤቴ ማናጺ ነበር። እሱ ባናጺነት እያለ ነው ወድቆ የሞተው። ለሕክምና ራሱ የሐኪም መረጃ ራሱ አልተደረሰበት። ልቡ ነው እንጨት ችካል ገብቶበት ወዳም ነው ደቂቃም አልቆየም። በመጀመሪያው ስራ ውስጥ ለበርካታ ቤተሰቦቹ በቋሚነት በየወሩ የሚያስፈልጋቸውን አስቤዛ በማዘጋጀት በየቤቶቻቸው በማድረስ ሲረዳቸው ቆይቷል። ከአስቤዛም በተጨማሪ ለነኚህ ቤተሰቦቻችን በየዓመቱ አልባሳትን በማልበስ በዓልን ቤታቸው ሞልቶ ተደስተው እንዲያሳልፉ ኡድህያንም ጭምር በመስጠት አንዳንድ ፍየል እንዲያርዱ ተደርጓል። ያሰናዳል ዛሬ የስንቁን ቋጠሮ ጣዕም መች ሊኖረው የህይወት ትርጉሙ በዝነት ላልደገፈ ለቤተሰቦቻችን በየቤታቸው እንዲያርዱ ለኢዱ ቀን ተደስተው እንዲውሉ ጎረቤት እንዳያዩ በየቤታቸው አደረሰንላቸው እያረዱ ይገኛሉ። በአሁኑ ሰዓት ከተለያዩ በቋሚነት ከሚሰራቸው ስራ ውስጥ ዓመታዊ ኡድህያ ነው። በቋሚነት ከምንረዳቸው ቤተሰቦቻችን በተጨማሪ በርካታ ምስኪኖችን የአረፋን በዓል ተደስተው እንዲውሉ በርካታ የኡድህያ ከብቶችን በማረድ አከፋፍሏል። ወደ 45 ከብቶች ተረክበን አልহামዱሊላህ በተሳካ ሁኔታ አካፍለን ጨርሰናል። እንግዲህ ይህ የምናረጋው የኢህሳን ፋውንዴሽን ተሳትፏችን በእያንዳንዱ ቤት ደስታን እያስገባ በዓሉን የሰው ቤት ሳያዩ በቤታቸው ደስ ብሏቸው እንዲውሉ ለማድረግ ጥረናል ማለት ነው። አልহামዱሊላህ ረቢል ዓለሚን። በተጨማሪም በዚህ ዓመት በአዳማ ከተማ ትልቁ ማረሚያ ቤት ለሚገኙ ሙስሊም ወንድሞቻችንና እህቶቻችን ቁጥራቸው ከ2000 በላይ ይሆናል የሚባለው ለነሱም ደግሞ የሚሆን የኡድህያ ስጋ እዛ አደረስንላቸው። እነሱም ዒዱን ደስተኛ ሆነው እንዲያሳልፉ ዝግጅት አድርገናል። ሁላችንም የምንለፋው ይህችን ቤት ለማሳመር ነው። የማናቀው ቀጠሮ መጥቶ ስማችን ተቀይሮ ጀናዛ ሳንባል ለዛን ቀን የሚሆን ዘመናዊ የጀናዛ ማጠቢያ አስገንብቶ በማስመረቅ ሁሉም የህብረተሰቡ ክፍል እንዲጠቀምበት በማድረግ በርካታ ጀናዛዎች ታጥበው እንዲሸኙ ተደርጓል። አማኝ የሆነ ሰው መሽቀዳደም ካለበት ትላልቅ ስራዎች ውስጥ የሚገባው የተቸገሩና የተራቡ ሰዎችን መመገብ ነው። ሁሉን ማስደሰት የሚችለው አላህ ብቻ ነው። ሁሉን ማድረስ ባንችል የአንድ ጊዜ ምግብ እንኳን ብንመግባቸው በማለት የጁምዓ ሰደቃ ብለን ምስኪኖችን በየጁምዓው በተለያዩ መስጊዶች በመዘዋወር በርካታ ምስኪኖችን በየጁምዓው ለመመገብ ተችሏል። ለወገን ለመድረስ ተባብረን ተነሳን፣ ቀርበን ልናስጠጋው በፍቅር በኢሕሳን። እናቶቼ በሰላም ግቡ፣ በሰላም ግቡ፣ በሰላም ግቡ፣ በሰላም ግቡ። እናቶቼ በመጣችሁ በሰላም ግቡ። አገር ሰላም ኑርልኝ ብዬ ሐሳባችሁን በውስጣችሁ ያሰባችሁትን የተመኛችሁትን አቦል ጁምዓ መጀን ዛሬ ይሙላላችሁ። አቦል ጁምዓ ነው ዛሬ ይሙላላችሁ። በረካውን ያድላችሁ። ተሚጠራው ተሚወራው ሁሉ አላህ ይጠብቃችሁ። ሁላችንም በጉጉት የምንጠብቀው የተከበረው የራህመት የእዝነት ወር የሆነው ረመዳን ሲመጣ አብዛኛው ሰው በተለየ መልኩ ኢባዳ ለማድረግ ቤቱን አሟልቶ ይጠብቀዋል። ከፊሉ ግን በመምጣቱ ተደስቶ ስሁር በልቶ ማፍጠሪያ የሚያሳስበው ቤት ይቁጠረው።
የኢህሳን ፋውንዴሽን አባላቶች እኛ እያለን ምስኪኖች ስሁር ሳይበሉ ጾመው ውለው ማደር የለባቸውም ብሎ በማሰብ መልካም የኸይር ተፎካካሪዎችን በማሰባሰብ ረመዳንን ምስኪኖችን በማስታወስ እንጾማለን ብለው በርካታ ምስኪኖች በአይነት ሩዝ፣ ዘይት፣ ጤፍ፣ የገብስ ዱቄት፣ መኮሮኒ፣ የፍርኖ ዱቄት፣ ስኳር፣ ቴምርና የመሳሰሉትን በመስጠት ረመዳንን እንዲጾሙ ለማድረግ ተችሏል። ሰደቃ ሳኒ ተላል ጀነተል ፊርደውስ ዘሪ ሳኒ ለገይ ረቢ ያጎ ያሰናዳል ዘሬ የስንቁን ቋጠሮ ጣዕመች ሊኖረው የህይወት ትርጉሙ እንካለህ አደረሳችሁ ተሰማኝ ባሰባችሁበት ድረስ ሱብሃንአላህ። በጣም እንኳን ለኔ ከባሳውን ከወሰድኩት ማለት ነው ለልደረሳቸው ቁንጥሬ እንደምሰጥ ነው እርግጠኛ ነኝ። ለምን አሉ ያልደረሳቸው ልጆች ሰዎች አሉ። ስለዚህ እዚህ ቁጭ ብዬ ያሰብኩ ነው ለነሱ ሊቆነጥር ማለት ነው። ግን አላህ ለእናንተ አላህ ይጨምርላችሁ። አላህ ያ ረቢ ይሄ ሰብስቦ ምን ብሎ አንዱ ሲቀምስም የለንም ቁጭ ብሎ ነው ይጠብቅ ነበረ። ያ አላህ ሰጥቶናል። የሰጠን አላህ እሳቸው ረህመት ይስጣቸው፣ ኸይር ሆን ይስጣቸው። አመት አመት እኛም እድሜያችን አላህ አቆየው። ማማ እንደምታዩት ነች እና ምንም አይሰራ እና እንደምታዩት መብላት ማችልም ምን መንቀሳቀስ አችልም። አሁን 9 ዓመቷ ነው እና ስትወለድም ነው ከአባቷ ጋር 3 ዓመት ነበር ያስኳት። በ3 ዓመቷ ጥሎን ሄዷል። የወደቀው ቆሞ የቆመው ይወድቃል። ቅድም እዛ ጋር የሚያለቅሱ የነበሩት እናቶች የኔና ያንተ እናት ቢሆንስ? ቅድም ያለቀሰችው እናት ያንቺ እናት ብትሆንስ? እዚህ ጋር ተቸገረ ሲባል አንድ ሰው በሁለት ነገር ነው የሚቸገረው። አንደኛ መጀመሪያም የችግርተኛ ቤተሰብ ይሆናል። ሁለተኛ ደግሞ ብዙን ጊዜ የምናያቸው አግኝቶ ያጡ ሰዎች ናቸው። ሲንከራተት በችግር በድርቅ እንባውን ሳና